ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንዴት አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ አብረን በመሆን ስለ ሁለት ፍቅሮች አይነት እናያለን። የፍቅር አይነቶች ስላችሁ ሌላ የፍቅር አይነት የለም ማለት ሳይሆን ለዛሬው ትምህርት የሚጠቅመኝን ሁለት የፍቅር አይነቶች የምናገር ይሆናል። ይህንን ማስተዋል ለመንፈሳዊ እድገታችን እጅግ በጣም አስፈላጊ ነው ብዬ አስባለሁ። ስለዚህ ሁለት የፍቅር አይነቶችንና አራት የእውቀት አይነቶችን ፎር ካይንድስ ኦፍ ናዊንግ የምንመለከት ይሆናል ማለት ነው። ስለዚህ እነኚህን ነገሮችን በደንብ አጥርቶ ማየቱ መጽሐፍ ቅዱስንም በአግባቡ እንድንፈትሽ፣ እንድንገመግም፣ ሌሎች ምልከታዎችንም በለበሰፊነት እንድናስተውል፣ እንድናደምጥ፣ እንድንረዳ በጣም ያስችለናል ብዬ ስለማምን እነኚህን ቁም ነገር ዛሬ የማስጨበጣችሁ ይሆናል። ስለዚህ ወደ ትምህርታችን ጋር ከመግባታችን በፊት እስካሁን ድረስ የዩቲዩብ ቻናል ተመልካች ይሆናችሁ ነገር ግን ሳብስክራይብ ያላደረጋችሁ ሰዎች ሳብስክራይብ እንድታደርጉ፣ ላይክ በተኑን በመጫን ኮሜንትን በማድረግ እንድታበረታቱኝ ይሁን። ወደ ፍቅር አይነቶቹ ጋር ስንገባ ቱ ካይንድስ ኦፍ ላቭ አሉ ማለት ነው። የፍቅር አይነቶቹ ጋር ሲገባ ሁለት የፍቅር አይነቶችን ዛሬ አካፍላለሁ። የመጀመሪያው የፍቅር አይነት ፊሊያ አለቲያ የሚባለው የፍቅር አይነት ነው። ፊሊያ አለቲያ። ሁለተኛው ደግሞ ፋይሎኒኪያ የሚባለው ነው። ስለዚህ የመጀመሪያው ፊሊያ አለቲያ የሚባለው ላቭ ኦፍ ትሩዝ ነው ማለት ነው። የእውነት ፍቅር ነው፣ ለእውነት የምናሳየው ፍቅር ነው ማለት ነው። ፊሊያ አለቲያ ላቭ ኦፍ ትሩዝ ነው። ፊሌኔኪያ ደግሞ ሁለተኛው ላቭ ኦፍ ቪክትሪ፣ ስለዚህ አሸናፊነትን መርታትን ማሸነፍ ነው ማለት ነው። ስለዚህ እናንተን ድራይቭ የሚያደርገው እናንተን የሚያንቀሳቅሰው እናንተን የሚያስወራው የየትኛው የፍቅር አይነት ነው የሚለውን እንድትገመግሙ ስለምፈልግ ነው ማለት ነው። ወደ መጀመሪያው የፍቅር አይነት ጋር ሲመጣ ይህ የፍቅር አይነት ፊሊያ አለቲያ የሚባለው የመጀመሪያው ላቭ ኦፍ ትሩዝ ማለት ነው። እውነትን ሀቅን ለማወቅ ካለን መሻት የተነሳ የምናጠነው ጥናት ውይይቶቻችን ከዚህ ፍቅር ድራይቭ ሊደረግ ይችላል ማለት ነው። ፍልስፍናን የሚያቀጣጥለው አይነት ፍቅር ነው ማለት ነው ይሄኛው ፍቅር ፊሊያ አለቲያ። ስለዚህ ሰዎች ለፍልስፍና ፍቅር ሲያድርባቸው ፍልስፍናን ሲወዱ ፊሊያ አለቲያ ነው እያንቀሳቀሳቸው ድራይቭ እያደረጋቸው ያለው ማለት ነው። ምክንያቱም ፊሎሶፊ የሚለው የእንግሊዘኛው ቃል ከሁለት የግሪክ ቃል የመጣ ሲሆን ፊሊያ ከሚለው የግሪክ ቃል ማለትም መውደድ ፍቅር ከሚለው ቃል የመጣ ሲሆን ደግሞ ሶፊያ የሚለው ሁለተኛው ቃል ደግሞ የሚያሳየው ጥበብ ዊዝደም የሚለው ነው የሚያሳየው። ስለዚህ ቃል በቃል ፊሎሶፊያ የሚለው የጥበብ ፍቅር ነው ማለት ነው። ስለዚህ አንድ ሰው ለመሳሳት ለመለወጥ በማስተዋል ለማደግ ፍቃደኛ በሆነበት ጊዜ የሚገኝ ነው ማለት ነው። ለመሳሳት ብዬ ስላችሁ ኢንቴንሽናሊ ስህተት ውስጥ ልግባ ብሎ ይገባበታል ማለቴ ሳይሆን ይሄንን ሪስክ ተቀብሎ ግን ሪስኩ እንዳለ አክናውሌጅ አድርጎ ግን አት ሴም ታይም ግን ሲያጠና አእምሮን ሲጠቀም ሪዝናው ሲያደርግ ሪስኩ እንዳለ አክናውሌጅ አድርጎ መሳሳት ሊመጣ ይችላል። ምክንያቱም አንድ ሰው አእምሮ ሲጠቀም ይሳሳታል፣ ሲሰራ ይሳሳታል። ስለዚህ መሳሳት ሊመጣ ይችላል የሚለው ሪስኩን አክኖሌጅ አድርጎ አት ሴም ታይም ግን ለማደግ ስለሚሻ ግን ከፊሊያ አለቲያ የተነሳ ከላቭ ኦፍ ትሩዝ የተነሳ ለእውነት ካለው ፍቅር የተነሳ ግን አእምሮን ይጠቀማል፣ ሪዝናውት ያደርጋል፣ የደረሰበትን ኮስችን ያደርጋል፣ ያልደረሰበትን ያጠናል፣ ሰዎች ደርሰንበታል ብሎ የሚሉትንም ነገሮች ደግሞ ይሰማል ማለት ነው። ስለዚህ እንደዚህ አይነት ፍቅር በመጽሐፍ ቅዱስም ውስጥ እናስተውላለን። እውነትን ለመስማት ዝግጁ የሆኑ ሰዎች አሉ። ለማሸነፍ አይደለም፣ ለመርታት አይደለም፣ ወጥተው ተከራካሪ ለመሆን አይደለም። ነገር ግን እውነትን አድምጠው ለመረዳት የሚፈልጉ ህይወታቸውን ከዚህ እውነት ጋር አትዩንድ አድርጎ ስምሙ በሆነ መልኩ ለመኖር የሚሹ ሰዎች አሉ ማለት ነው። ስለዚህ ይሄ የመጀመሪያው የፍቅር አይነት ነው። ይሄ ፍቅር አይነት አላችሁ ወይ ነው ጥያቄው። ምክንያቱም ከዚህ በኋላ በጣም ብዙ ቪዲዮ እግዚአብሔር በዳይ መልኩ ለመስራት እሻለሁኝ። እነኛን ቪዲዮዎችን ስሰራ እስካሁን ድረስ በሰራዋቸውን ቪዲዮዎችን መካከል ብዙ የሚቃወሙ ሰዎች አሉ። አትፈላሰፍ ባክህ የሚል አለ። አይ ገንዘብ ለመስራት ወዶ ነው የሚል አለ። እውቅናን ለማግኘት የሚሻ ነው የሚሉ ነገሮች አሉ። እነኚህ ነገሮች ባይ ኔቸር መጥፎ ነገሮች አይደሉም። ማናችንም ሰዎች ነን፣ እውቅና የምንጠላ ሰዎች አይደለንም። ማንም ሰው እውቅና ይፈልጋል። የአቴንሽን ሲከር መሆኑ በራሱ ችግር ቢሆንም ግን አቴንሽን አለመፈለግ ደግሞ አይቻልም አት ሴም ታይም። ስለዚህ ባውንደሪ የቱ ጋር ነው የሚለው ነው መስራት ያለብን እንጂ አቴንሽን ልጅ ከአባቱ ይፈልጋል። አገልጋይም ደግሞ ምእመናኖቹ እንዲያደምጡት ይፈልጋል። አቴንሽን ከኔ ጋር ናችሁ የሚባለው እኮ አቴንሽን ሲክ ያደረገ ነው። ስለዚህ እኛ የምናወራው ነገር ብዙ ጊዜ አናቅም። ነገር ግን ድራይቭ ያደረገን ያለው ፋክተር እነኚህ ነገሮች ናቸው ወይ? ሌላም ሰው ላይ ፕሮጀክት አድርገን እንትናን እኮ ያንቀሳቀሰ ያለው ይሄ ነገር ነው፣ ቪዲዮ የሚሰራው ለዚህ ነው ብለን ስንል ስለኛም ማንነት እያወራን ስለሆነ ማለት ነው። ምክንያቱም ግለሰቡን ኦልሬዲ አግኝተነው አናቅም፣ አጠያይቀን አናቅም፣ ባክግራውንድ ቼክ አላደረግንም። በአንዴው ግን የሆነ ስም ስልነብድ ስለኛም ብዙ የሚናገረው ነገር ስላለ ማለት ነው። ምክንያቱም የኛን ዲፕ ሲክሬታችንን ፕሮጀክት እያደረገን እንዳንሆን መጠንቀቅ ይጠበቅብናል።
ስለዚህ የመጀመሪያው የፍቅር አይነት ፊሊያ አሌቲያ የሚባለው ነው ላቭ ኦፍ ትሩዝ። ሁለተኛው የፍቅር አይነት ደግሞ ፊሎኒኪያ ይባላል ማለት ነው። ላቭ ኦፍ ቪክትሪ ማለት ነው። ኦር ኢትስ ላቭ ኦፍ ቱ ዊን አን አርጉሜንት፣ አርጉሜንትን ሙግትን የመርታት የማሸነፍ ፍቅር ነው ሁለተኛው ፍቅር ማለት ነው። ይህ እውነት የሆነው ነገር ከመፈለግ ይልቅ ሌላውን ሰው የማሸነፍ የመርታት ፍላጎት ወይም መሻት ነው ማለት ነው ፊሎኒኪያ ይባላል። እውነቱ ምንም ሊሆን ይችላል፣ ግን የደረሰበትን መልቀቅ አይፈልግም። ምክንያቱም እዚህ ሰው ልብ ውስጥ ያለው ፍቅር ፊሊያ አሌቲያ ሳይሆን ላቭ ኦፍ ትሩዝ ሳይሆን ፊሎኒኪያ ነው ማለት ነው። ላቭ ኦፍ ቪክትሪ ነው ማለት ነው። ባይ ኤኒ ሚንስ ማሸነፍ ነው የሚፈልገው ማለት ነው። ስለዚህ የመጀመሪያው የደረሰበት ደርሻለሁ ብሎ ያለበት ትክክል ነኝ ብሎ ያለው ነገር ውሸት ቢሆንም ግን ውሸት መሆኑን ማየት አይችልም ማለት ነው። አይኑ ይታወራል የዚህ ሰው። ምክንያቱም ልቡ የተቃኘው ቪክትሪን ለማግኘት ስለሆነ ማለት ነው። የበላይነትን መቀዳጀት ስለሚሻ ማለት ነው። ክርክርን እንጂ ውይይትን አይገፋፋም። እንዲህ አይነት ፍቅር ድራይቭ አያደርግም። መከራከር ነው፣ መወያየት አትችልም። ልብ ለልብ መነጋገር አትችልም። ምክንያቱም ክርክር እኔ በጣም ስከራከር ነው ያደግኩትኝ። ስንከራከር ክርክር ውስጥ ኢንጌጅ ስናደርግ የሰውየውን ክፍተት ለማየት ነው ጆሮአችን የሚቃኘው። ሰውየው ያወራል። ሰውየው ሲያወራ ግን እኛ ደግሞ ምላሽ እያዘጋጀን ነው የምንሰማው። በክርክር ውስጥ ያለፋችሁ ይህን ነገር ታስተውላላችሁ ብዬ አስባለሁ። እምነትን ለማግኘት ክርክር ጥሩ መንገድ አይመስለኝም። አሁን ኢትዮጵያውያን ዘንድ የሰፈረው ክርስትና ምን አይነት ክርስትና ሆኖ ተገኘ? ክርክር ላይ የበላይ እጅ ያገኘው እውነት አለው ብሎ ማሰብ ጀምሯል በጣም ብዙ ሰዎች። የበላይ እጅ ባይዜ ማግኘት ይቻላል። ስህተት፣ ፍጹም ስህተት የሆነ እምነት ይዘን የበላይ እጅ ማግኘት ይቻላል። አንደበተ ርቱዕ ከሆናችሁ ፖስት ራሽናላይዝ ማድረግ ከቻላችሁ የበላይ እጅ ማግኘት ይቻላል በክርክር። እንዲህ አይነቱ ፍቅር ማለትም ፊሎኒኪያ ወይም ላቭ ኦፍ ቪክትሪ ከመለወጥ ከመታደስ ከትራንስፎርሜሽን ይልቅ ትክክል መሆንን ቫሊ ያደርጋል። ዋጋ የሚሰጠው ትክክል ስለመሆን ነው ማለት ነው። በደንብ ስለነኚህ ኮንሴፕቶች ዲፕሊ ዳይቭ አድርጋችሁ በጠለቀ መልኩ መረዳት የምትፈልጉ ከሆነ አዌክኒንግ ፍሮም ዘ ሚኒንግ ክራይሲስ በተሰኘው ተከታታይ ትምህርቱ ፕሮፌሰር ጆን ቨርቬኪ ፊሎኒኪያን ከፊሎሶፊያ ጋር በማነጻጸር ፊሎኒኪያ እውነተኛ ጭውውትን ወይም አውተንቲክ ኮንቨርሴሽንን እንዴት እንደሚያጠፋ እንዴት እንደሚያከስም ያሳያል። ፊሎኒኪያ ላቭ ኦፍ ቪክትሪ ከመሆኑ አንጻር ለእውነተኛ አውተንቲክ ለሆነ ኮንቨርሴሽን ቦታ የለውም። ያወራል እኮ አፉ እኮ ያነበንባል፣ የሆነ ነገር እኮ ያወራል ማለት ግን አውተንቲክ ኮንቨርሴሽን እያከናወነ ነው ማለት ግን አይደለም። ኔቨር። ይህን ነገር በኋላ ላይ ከፎር ካይንድስ ኦፍ ኖዊንግ ጋር በተለይ አቀናጅተን ስናወራ ትንሽ ሴንስ ይሰጣል ብዬ አስባለሁኝ። አሁን በደንብ ያልተረዳችሁ ሰዎች ካላችሁ ማለት ነው። ስለዚህ እናንተን ግን ድራይቭ ያደረገ ያለው ፋክተር ምንድነው ነው? ፊሊያ አሌቲያ ነው ወይስ ፊሎኒኪያ ነው? የትኛው ፍቅር ነው እናንተ ጋር ያለው? እኔ ለብዙ ጊዜ ፊሎኒኪያ ላቭ ኦፍ ቪክትሪ መርቶኝ ያውቃል። ያገኘው ሰው ሁሉ ክርክር ስቀሰቀስ ሳወራ ኖሬም አውቃለሁ። ነገር ግን እነኝን ዲስቲንክሽን ሳይ ግን ልቤ የቱ ጋር እንዳለ ግን መረዳት ችያለሁ። ስለዚህ ተመልካቾች ራሳችሁ እናንተም እንድታስተውሉ ፈልጋለሁ። አንዳንድ ሰዎች ላቭ ኦፍ ቪክትሪ የላቸውም፣ ፊሎኒኪያ የላቸውም። በሄዱበት ቦታ ክርክር አይቀሰቅሱም። የያዙትን ነገር ሪጂድ በሆነ መልኩ ሲስተምን ይዘውም አይኖሩም። ግን ፊር ድራይቭ የሚያደርጋቸው ሰዎች አሉ። በፍርሃት ድሪቨን ሆኖ የሚኖሩ ሰዎች አሉ። ለምሳሌ ጥሩ ምሳሌ የሚሆነው ለምሳሌ ባለፈው የለቀቁትኝ ቪዲዮ ላይ ኢየሱስ ክርስቶስ ዓርብ ዕለት አልተሰቀለም የሚለው ቪዲዮ ላይ አንደኛው እንደው ቪዲዮን ያየም አይመስለኝም፣ ግን ስድብ ጽፏል እታች መጥተው ማለት ነው። ለምንድን ነው ተብሎ ሲባል ምንም እንኳን መጽሐፍ ቅዱስ ዓርብ ዕለት ተሰቅሏል የሚል ጥቅስ ባይኖርም ትራዲሽን ነው የሰጠው። ያ ትራዲሽኑ ሲነካበት ፍርሃትን ይቀሰቅስበታል ማለት ነው። ምክንያቱም የምንፈልገው ሰርቴኒቲ ስለሆነ ማለት ነው። አንሰርቴን ሆነን ህይወታችንን መምራት አንፈልግም። ነገር ግን አንድ የያዛችሁት ዓርብም ሞታል በሉ፣ ሐሙስም በሉ፣ ረቡዕም በሉ የእናንተን ፐርስፔክቲቭ የሚጻረር ምልከታ ሲመጣ ለዛ ምልከታ ግን ኦፕን ማይንድድ መሆን መቻል አለብን። ለምሳሌ እኔ እድሜ ልኬን ክርስቶስ ዓርብ ሞታል ብዬ ሳምን ነው የኖርኩትኝ። ሌላ ፐርስፔክቲቭ እንኳን እንዳለ ራሱ አላቅም ነበር በሚገርም መልኩ። በኋላ ላይ ሌላ ፐርስፔክቲቭ እንዳለ ስሰማ ግን ኪሪየስ ነው የሆንኩትኝ። እንዴ ሌላም አለ እንዴ መች ሞታል ነው የሚሉት ሲባል አንዳንዶቹ ረቡዕ ይላሉ፣ እሺ ሌሎቹ ደግሞ ሐሙስ ነው የሚሉአሉ። ለምንድን ነው የሚሉት ግን? ሐሙስ ነው የሚሉት ለምንድን ነው የሚሉት? ረቡዕ ነው የሚሉት ለምንድን ነው የሚሉት? ከምን በመነሳት ነው የሚሉት? what is the reasoning behind የሚለው ነገር ኮስችን አድርጋለ ማለት ነው። አንዳንድ ሰዎች ግን ሊትራሊ ይሄን ነገር ኮስችን አያደርጉም። በቃ ኪዩሪዮሲቲ የላቸውም። በቃ እግዚአብሔር ይገጻቸው፣ እነሱ ዝም ብሎ የሚፈላሰፉ ሰዎች ናቸው ብሎ በቃ ዲናይ ማድረግ የሚፈልጉ ሰዎች አሉ። የያዙትንም እምነት ደግሞ አጥንተውት አላገኙም። ፊሊያ አሌቲያ መርቷቸው፣ ላቭ ኦፍ ትሩዝ መርቷቸው አጥንተውት ሰርተውት አይደለም፣ ዊሊንግሊ አሰርት አድርገው ነው። በቃ ቤተክርስቲያን ያን ነገር ስለምታምን ሊሆን ይችላል፣ ትራዲሽን ያን ነገር ስለነገራቸው ሊሆን ይችላል። ዊሊንግሊ አሰርት አደረጉ። ክርስቶስ የሞተው ዓርብ ዕለት ነው። ኮንቪክሽን የለውም ማለት ነው ቢሃይንድ። ምክንያቱም የተሰራ ጥናት ስለሌለ፣ የተሰራ የቤት ስራ ስለሌለ ማለት ነው። ይህንን ምለው ስለዚህ ቶፒክ ግድ ሰጥቶኝ አይደለም። ስለ ሌሎች
ቶፒኮች እናወራለን። ስለ ሌሎች ቶፒኮች ሲወራ ግን መሰረት እንዲኖረን ስለምፈልግ ነው። ስለዚህ እናንተን ድራይቭ ሲያደርግ የቆየ ፍቅር የትኛው ነው? ፊሊያ አለቲያ ነው ወይስ ፊሎኒኪያ ነው? ፊሊያ አለቲያ የመራችሁ ከሆነ ላቭ ኦፍ ትሩዝ ከሆነ እናንተን ድራይቭ ያደረገ ያለው ጥሩ አቋም ላይ ናችሁ ማለት ነው። ነገር ግን በፊሎኒኪያ ድራይቭ የምትደረጉ ሰዎች የሆነ ሲስተማቲክ ቴዎሎጂ በርብራችሁ አጥንታችሁ በጠለቀ መልኩ እንኳን ሳትረዱ ሄዳችሁ ክርክር የምትቀሰቀሱ ሰዎች፣ የበላይነትን ማግኘት የምትሹ ሰዎች ካላችሁ እድሜ እያባከናችሁ ነው ያላችሁት ማለት ነው። የተጠራነው ለዛ ስላይደለ። እሺ ሁለቱ ፍቅሮች እነኝን ይመስላሉ። አራቱ የእውቀት አይነቶችስ ፎር ካይንድስ ኦፍ ኖዊንግ ሲመጣ ምን እውቀቶች አሉ ሲባል አራት የፍቅር አይነቶች አሉ። በዚህ ቪዲዮ ላይ አራቱን የፍቅር አይነቶችን በደንብ የምንመለከት ይሆናል። የመጀመሪያው የፍቅር አይነት ፕሮፖዚሽናል ኖዊንግ ነው። ያው የዚህን የሙያዊ ቃሉን ስላላገኘው ነው። አንዳንድ ቃላቶች በአማርኛ ላይ ተተርጉሞ ስላላገኘውኝ እንግሊዘኛ ጥሬ ቃሉን በአማርኛ ማወራ ይሆናል ማለት። ስለዚህ የፈታው እየተረጎምኩኝ ስለሚሄድ ብዙ የሚከብድ አይመስለኝም። የመጀመሪያው ፕሮፖዚሽናል ኖዊንግ ነው። ስለዚህ ይሄ እውቀት ነው። ምን አይነት እውቀት ነው ሲባል ይሄ ፕሮፖዚሽናል ኖዊንግ የሚለው የሆነ ነገር ነው ብሎ ማመን ነው። ኖዊንግ ዳት ሳምቲንግ ኢዝ ዘ ኬዝ ማለት ነው። ፀሐይ በስተምስራቅ ነው የምትወጣው ብሎ ሲል ፕሮፖዚሽናል ኖዊንግ ነው። አረፍተ ነገር ነው። በቃ ዲክሌሬቲቭ ሴንቴንስ ነው። ትሩዝ ቫልዩ ያለው ነገር ነው። ብሊፍ ነው ማለት ነው። የካፕቸር የሚያደርግልን ብሊፍን ነው የሚይዝልን ማለት ነው። ፕሮፖዚሽናል ኖዊንግ የሚባለው ብሊፍ ነው። ኢየሱስ ጌታ ነው። እግዚአብሔር አለ። ሰው ሟች ነው። ድመት አጥቢ እንስሳ ናት ብለን ስንል ይሄ ሁሉ ፕሮፖዚሽናል ኖዊንግ ነው ማለት ነው። በክርስትና ላይ ያከናወንን ያለናቸው ዲቤቶች በሙሉ በፕሮፖዚሽናል ኖዊንግ ዙሪያ ላይ ነው። ኮንክሉዥኑ ትክክል ነው አይደለም? ክርስቶስ ለሁሉ ሞቷል አልሞተም? ማርያም ቤዛዊት ናት አይደለችም? የዓለም ቤዛዊት ናት አይደለችም? ናት ካልክም ፕሮፖዚሽናል ኖዊንግ ነው። አይደለችም ሲባልም ፕሮፖዚሽናል ኖዊንግ ነው ማለት ነው። ስለዚህ ብሊፍ ነው ማለት ነው። ሁለተኛው ግን ከፕሮፖዚሽናል ኖዊንግ ግን ጠለቅ ያለው የእውቀት አይነት ፕሮሲጀራል ኖዊንግ ነው። ስለዚህ በከንቱ የተፈላሰፍን እንዳለን የሚሰማችሁ ሰዎች ካላችሁ የዚህን እነኝን የእውቀት አይነቶችን እና ሁለት የፍቅር አይነቶችን ማስተዋሉ መንፈሳዊ ህይወትን ከማዳበር ጋር ምን ያገናኛል የሚለውን እየድን የምንመለከት ይሆናል። ስለዚህ ፕሮሲጀራል ኖዊንግ ከስሙ እንደምትረዱት ሂደታዊ እውቀት ነው ማለት ነው። እንደ ቀደሙ ብሊፍን አይደለም ይዘው ሂደት ነው። አንድን ነገር እንዴት ማድረግ እንደሚቻል ማወቅ ነው ማለት ነው። ኖዊንግ ሃው ቱ ዱ ሳምቲንግ ማለት ነው። እንዴት ነው ማድረግ የሚቻለው አንድን ነገር? እንጀራ መጋገር የሚቻለው እንዴት ነው? መኪና መንዳት የሚቻለው እንዴት ነው? ጫማ ማሰር የሚቻለው እንዴት ነው? ሻይ ማፍላት የሚቻለው እንዴት ነው? እንዴት የሚሉ ጥያቄ የተዋቀረው ራሱ በእንዴት ነው፣ ሃው በሚለው ነው ኮስችናችንን ፍሬም ያደረግ ነው ማለት ነው። ስለዚህ ፕሮሲጀራል ኖዊንግ የሚይዝልን ስኪል ነው ማለት ነው። ክህሎትን ነው የሚይዝልን። በጣም ቫልዩ ማድረግ የሚገባንም ክህሎት ነው። ስለዚህ ወደ መንፈሳዊ ጋር ሳመጣ፣ ጠቀሜታው ጋር ለማምጣት ሳመጣ ኢየሱስ ክርስቶስ የሞተው አርብ ነው እንላለን። እንዴት ነው ያወቅ ነው? እንዴት ነው? ምን አይነት ፕሮሲጀር አልፈን ነው እዚህ ድምዳሜ ላይ ደረስ ነው ሲባል ምንም ሂደት ሳላልፍ ድምዳሜውን ሳምን ነው የኖርኩትኝ። ምንም የቤት ስራዬን ሳልሰራ አርብ ነው የሞተው፣ በቃ አርብ ነው የሞተው ብሎ ሰጡኝ፣ ተቀበልኩኝ። ዊሊንግሊ አሰርት አደረኩት ማለት ነው። በፈቃደኝነት አሰርት አደረኩት ማለት ነው። ፕሮሲጀራል ኖዊንግ የለኝም ማለት ነው። ስለዚህ ፕሮሲጀራል ኖዊንግ ከሌለኝ ኮንቪክሽኑም የለኝም ማለት ነው። ዊሊንግሊ አሰርሽን ብቻ ነው ያለኝ ማለት ነው። ስለዚህ አሁን በክርስትና ለማደግ ግን የሰጡን ድምዳሜ እውነት ቢሆንም ኢዳዝም ማተር ትሩዝ ቫልዩ ትሩ ሆኖ ነው ትክክል ሆኖ አቋሙ ትክክል ሆኖ ፕሮሲጀራል ኖዊንጉ እዛው ከሌለ ግን ኮንቪክሽኑ ስለሌለ ጠቃሚ አይደለም። ትራንስፎርሜሽኑ ኦከር አያደርግም ማለት ነው። አያድሰንም የመጣው ነገር ማለት ነው። ስለዚህ የምታምኑትን ነገር ከምን በመነሳት ነው ያመናችሁት የሚለውን ጥያቄ ልጠይቃችሁ ፈልጋለሁ። ብዙ የምታምኑት ነገር አለ። ለምንድን ነው ግን የምታምኑት? ዋይ? እንደዛ ካላመናችሁ ቤተሰቦች ስለሚያስጨንቋችሁ ነው? ስለሚቃወሟችሁ ነው? ማህበረሰቡ ስለሚያገሏችሁ ነው? ስቲግማታይዝ ስለሚያደርጓችሁ ነው? ለምንድን ነው የምታምኑት? ዋይ? ትክክልም ቢሆን እኮ ነው። ትክክል ነኝ ብላችሁ ሁላችንም ስለራሳችን እምነት ትክክል ነን ብለን እናምናለን። ትክክል ነን ያልነው ግን ከምን በመነሳት ነው? የሆነ ቡድኑ ስለገባን ነው? የሆነ ሙሉ ወንጌል ቤተክርስቲያን አባል ሆኜ ስላደኩ ሙሉ ወንጌል ቤተክርስቲያን ትክክል ናት፣ ቃሌው ተሳስታለች ነው? ኦርቶዶክስ ተሳስታለች ነው? ካቶሊክ ተሳስታለች ነው እያለን ያለን ነው? ትክክል ነውም ስንል ትክክል አይደለውምም ስንል ከምን በመነሳት ነው ተብሎ ሲባል ከፕሮሲጀራል ኖዊንግ ነው መነሳት ያለብን። ሶስተኛው እና ከፕሮሲጀራልም ከፕሮፖዚሽናል ኖዊንግም ዲፐር የሆነው ኖዊንግ ደግሞ ጠለቅ የሚለው እውቀት አይነት ፐርስፔክቲቫል ኖዊንግ የሚባለው ነው ማለት ነው። ስለዚህ ይህ ፐርስፔክቲቫል ኖዊንግ የሚባለው በሆነ ሁኔታ ውስጥ መሆን ምን እንደሚመስል ማወቅ ነው። በሆነ ሁኔታ ውስጥ መገኘት ምንድን ነው የሚመስለው የሚለውን ማወቅ ነው። ኖዊንግ ዋት ኢዝ ላይክ ቱ ቢ ኢን ኤ ሲቹዌሽን ማለት ኢን ኤ ሰርቴን ሲቹዌሽን ማለት ነው። ለምሳሌ በረዷማ አካባቢ ላይ በጣም ብርዳማ አካባቢ ላይ በእግር ወክ ማድረግ ምን ይመስላል የሚለውን ማወቅ
ፕሮፖዚሽናል ናዊንግም አይደለም፣ ፕሮሲጀራል ናዊንግም አይደለም። ኢትስ ናት ቢሊፍ ኢትስ ናት ስኪል ማለት ነው። እምነትም አይደለም፣ ክህሎትም አይደለም። ታዲያ ምንድን ነው ተብሎ ሲባል ለየት ያለ ሌላ የእውቀት አይነት ነው ማለት ነው። ፐርስፔክቲቫል ናዊንግ የተሰኘ እውቀት ነው። ስለዚህ ይሄ እውቀት ማየት ነው ማለት ነው። ሲንግ ነው ማለት ነው። ማየት ነው። በቀዝቃዛ በጣም ብርዳማ በሆነ በረዷማ አካባቢ ላይ በእግር ስንራመድ ይታየናል። ፊልም እናደርገው ነገር አለ ፐርስፔክቲቫል ናዊንግ ላይ ማለት ነው። ሳሊን ላንድስኬፕ የሚባል ነገር አለ። እዛ ላይ ስታንድ አውት የሚያደርግልን ነገር አለ ማለት ነው። ለምሳሌ ይህንን ቪዲዮን ስታደምጡ የኔ ድምጽ ፐርስፔክቲቫሊ እያያችሁ ነው ያላችሁት ማለት ነው። ስታንድ አውት ያደረገው ሳሊንት ላንድስኬፕ ላይ ስታንድ አውት ያደረገው ነገር የኔ ድምጽ ነው ማለት ነው። ስለዚህ ፐርስፔክቲቫል ናዊንግ ነው ማለት ነው። ይሄ ፐርስፔክቲቫል ናዊንግ ለወታደሮች በተለይ ጠቃሚ ነው። ሲቹዌሽናሊ አዌር መሆን አለባቸው። አንድ ወታደር የሆነ ማያውቁት አካባቢ ላይ ሄዶ ሰላም ለማስፈን እዛ አካባቢ ላይ ግርግር፣ ዘረኝነት ምናምን ነገር ሊሆን ይችላል። በዛ መሰረት ላይ ጦርነት ነገር ተከናውኖ ቢሆን ግብግብ ተፈጥሮ ቢሆን የሆነ ሙቭመንት ቢከናወን ያንን ነገር ለማስፈን ሰላም ለማስፈን ብሎ መንግስት ወታደሮችን ቢልክ ሲቹዌሽናሊ አዌር መሆን አለባቸው ሰዎች ማለት ነው። እንዳያጠቋቸው ሊሆን ይችላል፣ ራሳቸውን ለመከላከል ሊሆን ይችላል። ዋሪስ ሃፐኒንግ የሚለው ነገር እነሱ አካባቢ ላይ የተከናወነ ያለን ነገር ማወቅ አለባቸው ማለት ነው። ከዛ እውቀት ተነስቶ ነው እርምጃ የሚወስዱት ማለት ነው። ነገር ግን ይሄ ለወታደሮቹ ብቻ አይደለም፣ ለሰው ሁሉ ደግሞ ይሄ ፐርስፔክቲቫል ናዊንግ አስፈላጊ ነው፣ ማወቅ አለብን ማለት ነው። ሌላኛውና የመጨረሻው አራተኛው ከሁሉም ደግሞ በደንብ ጠለቅ የሚለው ዲፐር ናዊንጉ ጥልቅ እውቀቱ ፓርቲሲፓቶሪ ናዊንግ ይባላል። እስካሁን ድረስ ሁሉንም በፒ ነው የሚጀምሩት። ፕሮፖዚሽናል ናዊንግን አይተናል፣ ፕሮሲጀራል ናዊንግን አይተናል፣ ፐርስፔክቲቫል ናዊንግን አይተናል። ፕሮፖዚሽናል ናዊንግ ብሊፍን ነው የሚይዝልን ማለት ነው። ብሊፍን ነው የሚይዝልን። ሁለተኛው አይነት እውቀት አይነቱ ፕሮሲጀራል ናዊንግ ብለን ያልነው ደግሞ ክህሎት ነው፣ ስኪል ነው ማለት ነው። ሶስተኛው ፐርስፔክቲቫል ናዊንግ የተባለው ሲይንግ ነው፣ ማየት ነው። አራተኛውና የመጨረሻው የእውቀት አይነት ደግሞ ፓርቲሲፓቶሪ ኖዊንግ ነው ማለት ነው። ፓርቲሲፓቶሪ ኖዊንግ። ስለዚህ ይሄኛው ፓርቲሲፓቶሪ ኖዊንግ ስሩ ቢንግ ማለት በመሆን የምናውቀው እውቀት ነው ማለት ነው። ኖዊንግ ስሩ ቢንግ ኢምቦዲድ ኮኔክትድ ፕሬዘንስ ዊዝ ዘ ወርልድ ማለት ነው። ከወርልድ ጋር ኮኔክትድ የሆነ ፕሬዘንስ ነው። ስለዚህ በመሆን ኢምቦዲ በማድረግ የምናውቀው ነው። ስለዚህ ቢንግ ነው ማለት ነው። ቢሊፍ ፕሮፖዚሽናል ኖዊንግ ነው። ስኪል ፕሮሲጀራል ኖዊንግ ነው። ሲይንግ ፐርስፔክቲቫል ኖዊንግ ነው። ቢንግ ደግሞ ፓርቲሲፓቶሪ ኖዊንግ ነው ማለት ነው። አባት በሆን ለምሳሌ ምን እንደሚመስል እኔ አላቅም፣ አባቱኝ ስለማላቅ ማለት ነው። ኤጲስቆጶስ የአንዲት ሚስት ባል መሆን አለበት ይላል። ለምሳሌ አንድ መስፈርቱ እሱ ነው። ባል መሆን ምን ይመስላል? what is like to be a husband የሚለውን አሮ ነው ስላላገባው አላቅም። ይሄ መጽሐፍ ቅዱስ የሆነ እኛ እንደምናስበው ዶግማቲክ በሆነ መንገድ አይደለም ህጉን እየሰጠ ያለው። አንድ ሰው ባል ሲሆን በሆነ ትራንስፎርሜሽን ውስጥ ያለፈ እንደሆነ ስለሚታወቅ ነው። በዚህ ግልጽ ነው። አባት ሲሆንም በሆነ ትራንስፎርሜሽን ውስጥ ነው ያለፈው። ከዛ ትራንስፎርሜሽን የተነሳ ለእግዚአብሔር ቤት ኬር ማድረግ ይችላል። ለቤቱ ኬር ማድረግ ሰው የእግዚአብሔርን ቤት እንዴት ማስተዳደር ይችላል ይላል። ለምሳሌ ጳውሎስ ሂዝ ራይት። ቤቱን ማስተዳደር ያልቻለ ሰው፣ ቤቱን መምራት ያልቻለ ወንድ የእግዚአብሔርን ቤተ ክርስቲያን እንዴት ነው የሚያስተዳድረው? እንዴት ነው የሚመራው? እንዴት ነው ኤጲስቆጶስ መሆን የሚችለው ሲባል አይችልም ነው ምላሹ። ስለዚህ የሆነ ፓራሌሊዝም አለ ማለት እዚህ ጋር ትይዩ ነገር አላቸው ማለት ነው። ለምሳሌ እኔ አግብቼ ቢሆን ለሚስቴ ባል ነኝ፣ ለአባቴ ልጅ ነኝ፣ ለልጄ አባት ነኝ፣ ለወንድሜ ወንድሙ ነኝ። አያችሁ፣ አንዱ እኔ እነኚህ ነገሮች ሁሉ ነኝ ማለት ነው። ኮዲፋይንድ ሆኜ ማለት ነው። እኔ ብቻዬን አባት አይደለሁም። ከልጄ ጋር ዲፋይን ሲደረግ አይደንቲፋይ ሲደረግ አባቱኝ ይገኛሉ። ከአባቴ ጋር አይደንቲፋይ ሲደረግ ደግሞ ልጁ ነኝ። ከወንድሜ ጋር ሰው ደግሞ ወንድሙ ነኝ። እሺ አንዱ እኔ ማለት ነው። ስለዚህ ቢንግ ነው ማለት ነው፣ መሆን ነው። ስለዚህ ይሄ አይነት እውቀት መሆን ነው፣ የመሆን እውቀት ነው ማለት ነው። ቢንግ ነው። እኔ 1954ን ከአዲሱ መደበኛ ትርጉም ይልቅ ፕሪፌር አደርጋለሁ። አዲሱ መደበኛ ትርጉም ላይ አንዳንድ ቃላቶችን ያው ለአንባቢ እንዲቀል በማለት እንትን ሲሉ ግን ነገሮችን ለዛብ አድርጓል ብዬ ስለማስብ ማለት ነው። 1954ቱ ላይ ግን አዳምም ሔዋንን አወቃት ይላል። ማወቅ የሚል ቃል አለ። ይሄ ማወቅ ፕሮፖዚሽናል ኖዊንግ ነው፣ ፕሮሲጀራል ኖዊንግ ነው፣ ፐርስፔክቲቫል ኖዊንግ ነው፣ ፓርቲሲፓቶሪ ኖዊንግ ነው። የትኛው ነው? ሐዋርያት ሥራ ምዕራፍ 17 ላይ ካነበባችሁ ጳውሎስ በአቴና ከተማ ላሉት ለኤፒኩሪያንስና ስቶይክ ለሚባሉ ፈላስፎች ለፊሎሶፈሮቹ ሲያወራቸው እንዲህ ይላቸዋል። በዚህ ከተማ ስመላለስ ለማይታወቅ አምላክ የሚል ጽፈትን አየው። እናንተ ሳታውቁ የምታመልኩትን አምላክ እኔ ነግራቸዋለሁ ይላል። ሳታውቁ የሚል ቃል አለ። ምን አይነት ማወቅ ነው እየተወራ ያለው? እኛ ዛሬ እንደምናስበው ስለ ፕሮፖዚሽናል ኖዊንግ ነው፣ አእምሮ ስለሚቀረቀር እውቀት ነው፣ ስለ ብሊፍ ነው፣ አፊርም ስለምናደርገው ነገር ነው። እግዚአብሔር አለ፣ እግዚአብሔር አንድ ነው፣ በሶስት አካል ተገልጧል ምንለው በዛም ረገር ነው ሮንግ የሆኑት። ኦፍ ኮርስ የሆነ ፕሮፖዚሽናል የሆነ ይሳቱ ነገር እኮ አለ እኮ፣ የለም ያልኩኝ አይደለም። ግን ኢዛቲት በቃ እሱ ብቻ ነው
የሳሱ ነገር ሌላ ነገር የለም። እሱም ብቻ ስናደርግ ባይዜ ሪያሊቲውን አጥርተን እያየን አይደለም ማለት ነው። ስለዚህ ማወቅ ተብሎ ሲባል አስዩም አድርገን የሆነ ፕሮፖዚሽናል ኖዊንግ ብቻ ብለን ማለፍ የለብንም። የሆነ ብሊፍ ብቻ ነው አፊርሜሽን ብቻ ነው የሳቱት ብለን ማለፍ የለብንም ማለት ነው። ማወቅ የሚሉ ቃላቶች ጋር ሲመጣ ቆም ብለን የተለያየ ማወቅ አለ። እኔ ማወቅ አንድ ብቻ አይደለም፣ እውቀት አንድ ብቻ አይደለም። የተለያየ ፎር ካይንድስ ኦፍ ኖዊንግ አሉ አትሊስት በማቀው። ስለዚህ ከነኚህ የትኛው ሊሆን ይችላል? የግድ አንዱ መሆን የለበትም፣ የተለያየ ሊሆን ይችላል። አዳም ሔዋንን አወቀ ተብሎ ሲባል የግድ ፓርቲሲፓቶሪ ኖዊንግ ብቻ አይደለም፣ ፐርስፔክቲቫል ብቻም አይደለም። ፐርስፔክቲቫል እንዳለ ኦፍ ኮርስ መኖር አለበት። አያችሁ አዲሱ ምንኛ ትርጉም ላቅልል ብሎ እንትን ሲል ከአንድ ሌላኛውን እውቀት ሊያወጣ ነው ማለት ነው። ግብረ ስጋ ግንኙነት ነው ብቻ ነው ካለ ፕሮሲጀር አላደረገው ማለት ነው። ፐርስፔክቲቫል ኖዊንጉን ፓርቱን አወጣው ማለት ነው። ፓርቲሲፓቶሪ ፓርቱንም ያወጣል ማለት ነው። ነገር ግን ጸሐፊው እንደ ጻፈው ሲተረጎም አንዳንዴ ይበልጥ ጠለቅ ያለን ትርጉም ይሸከምልናል። ስለዚህ ፎር ካይንድስ ኦፍ ኖዊንግ ይህንን ይመስላል። በመጨረሻም ማለት የምፈልገው ነገር ለተለያዩ ቪዲዮዎች ምን አይነት ሪስፖንስ ነው የምትሰጡት? ይህ ብዙ አንዳንድ ተቃውሞች ቪዲዮን ሳያዩ ክሊክ ሳያደርጉ ጊዜ ሳያሳልፉ ሳይረዱ የኔን ፐርስፔክቲቭ ራሱ ሳይረዱ የሚጽፉ ሰዎች ስላሉ እንደነኛ አይነት ሰዎችን አንድ ባንድ እኔ ቁጭ አድርጌ ማስተማር አልችልም። እኔ ራሴም ህይወት ስላለኝ የራሴን ህይወት መምራትም ስላለብኝ ጀስት ጥቂት ነገር ልበልና ለሁሉም እንዲሆን ማለት ነው። ሌላ ጊዜ እንደዚህ አይነት ክስተት ሲከሰት ወደዚህ ቪዲዮ ለመምራት እንዲረዳኝ ነው። ስለዚህ ምን መልሰው ምላሾቻችን እኛ ሪያክት ከምናደርግለት ከቶፒኩ ይልቅ እኛ ስላለንበት ስፒሪቹዋል ዴቨሎፕመንት ሌቭል ብዙ የሚለው ነገር አለ ማለት ነው። ለሆነ ርዕሰ ጉዳይ የምንሰጠው ምላሽ ከርዕሰ ጉዳዩ በላይ ስለ እኛ ነው የሚናገረው። እንዴት ነው ሪስፖንድ የምታደርጉት? በተለይ የሆነ ምላሽ ሲሰማችሁ ሰውነታችሁ ላይ ምን አይነት ፊሊንግ ነው ኦከር ያደረገ ያለው? ፍርሃት ነው? ሰርቲኒቲ ማጣት ነው? እርግጠኝነትን ማጣት ነው? ውዝግብ ነው? ወንደር ነው? ምን አይነት ፊሊንግ ነው ሰውነታችሁ ላይ የሚሰማው የሚለውን ማንበብ አስፈላጊ ነው። አንዳንድ ሰዎች ቆም ብሎ ሪፍሌክትም አድርጉ የሚሰማቸው ነገር እንደተሰማቸው በቅጽበት ታይፕ ሲያደርጉ የሚታዩ ሰዎች ስላሉ ማለት ነው። ጭራሽ አንዳንዱ ደግሞ ተምብኔል አንቦት ለተምብኔሉ ምላሽ የሚሰጡም ደግሞ አለ ቪዲዮን እንኳን ሳያዩ ማለት ነው። ስለዚህ ኦፕሬት ማድረግ ያለብን ፊርፉል ከመሆን አይደለም፣ ከፍርሃት አይደለም፣ ዲፌንሲቭ ከመሆን አይደለም። የሆነ ነገር ዲፌንሲቭ ከመሆን ያስኩትን በቃ አትንካብኝ ከማለትም ሊሆን አይገባም። አንድ ሰው የሚቃወም ከሆነ we should be curious። ስለዚህ ለምንድን ነው ግን እንደዚህ የሚሉት? ለምሳሌ እኔ አሁን እግዚአብሔር አለ ብዬ ቪዲዮ ብሰራ አንድ ኤቲስት መጥቶ የለም ብሎ ቢለኝ የለም ሲል አለ የሚለው ወደዛ መጫን የለብኝም። የሱን ወርልድ ቪው ለማወቅ መጣር አለብኝ። ዋይ ለምንድን ነው የለም ያልከው? የለም ፕሮፖዚሽናል ኖዊንግ ነው። ምን አይነት ፕሮሲጀራል ኖዊንግ አልፎ ነው ወደዚህ ድምዳሜ የደረሰው የሚለውን ኪሪየስ መሆን አለብን ማለት ነው። የሆነ መጽሐፍ እኮ አንብቤ ሊሆን ይችላል፣ ኤቲስቶች ለምን እንደሚሉ ምናምን አንብቤ ሊሆን ይችላል። ግን ፐርሰናሊ በዚህ ግለሰብ ላይ ኢንዲቪጁዋሉ እንደ ኢንዲቪጁዋል እንደ ፐርሰን ነው ትሪት ማድረግ ያለብን። አስ አይዲዮሎግ ትሪት ማድረግ የለብኝም። እዛ ላይ ያነበብኩትን መጽሐፍ አምጥቼ እዚህ ሰው ላይ መጫን የለብኝም። ስለዚህ የቱ ስህተት የሚባለው ስህተት ያለው ፕሮሲጀራሊ ነው ያለው። ፕሮሲጀራል ስህተት ነው ፕሮፖዚሽናል ኖዊንግ ስህተት ላይ የሚያደርሰው። እግዚአብሔር የለም የሚለው ፕሮፖዚሽናል ኖዊንግ ስህተት ቢሆንም ኮንክሉዥኑ ትክክል ባይሆንም ኮንክሉዥኑ በራሱ ትክክል ያልሆነው ግለሰቡ የምር ሰርቶት ከሆነ ወደዚህ ድምዳሜ የመጣው ሲሰራ ፕሮሲጀራሊ የሳተው ነገር አለ፣ ያላገናዘበው ነገር አለ ማለት ነው። ያንን ለመርዳት ብቁ መሆን አለብኝ ማለት ነው። ስለዚህ የምታምኑትን ነገር የምር ስለሰራችሁ ነው የምታምኑት ወይስ በባህል ስለተሰጣችሁ ነው? ኮንቪክሽን ኖራችሁ ነው ወይስ ዊሊንግሊ አሰርት አድርጋችሁ ነው? ምንም ሳሰሩ በቃ ዊሊንግሊ አሰርት አድርጋችሁ ክርስቶስ ዓርብ ዕለት ነው የተሰቀለው እያላችሁ ነው። እግዚአብሔር አለ እያላችሁ ነው። ምንም ሳንሰራ ማለት ነው። ቤተሰብ ስለሰጠ ኮንዲሽን እንደሆነን ነው ያመንን ያለ ነው። የምር ግን ሰርተንበታል የሚለው ነገር መጠየቅ አለብን ማለት ነው። እስካሁን ድረስ ዩቲዩብ ቻናላችንን ሳብስክራይብ ያላደረጋችሁ ሳብስክራይብ እንድታደርጉ፣ ቪዲዮውን ላይክ በማድረግ ኮሜንት በማድረግ ለሌሎች እንዲደርስ አልጎሪዝሙ ዲቴክት አድርጎ ለሌሎቹም ሰጀስት እንዲያደርግ እባካችሁን ላይክ፣ ኮሜንት፣ ሼር ማድረግ እንዳይረሳ። እግዚአብሔር ይባርክልኝ። ተባረኩ።